ተወዳጁ የቴሌቪዥን ሾው አቅራቢ ሰይፉ ፋንታሁን እንግዲህ ድንገተኛ የሕክምና እክል እንዳጋጠመው መረጃዎች እየወጡ ይገኛሉ። ዛሬ በሶሻል ሚዲያው ላይ መነጋገሪያ ሆኗል። እንግዲህ ሰይፉ ፋንታሁን ራሱ በፌስቡክ ገጹ ባጋራው መረጃ መሰረት እግዚአብሔር ቀለል ያለውን አድርጎልኛል፣ ቀጣይ ሳምንት ወደ ስራ እመለሳለሁ ሲልም ያጋራው የሕክምና ላይ መሆኑን የሚያሳዩ ምስሎች መነጋገሪያ ሆነዋል። ሰይፉ ፋንታሁን ባጋጠመው ድንገተኛ ህመም እንግዲህ አሜሪካ ለሕክምና መሄዱ እየተዘገበ ይገኛል። እንግዲህ ዛሬ ላይ እየወጡ ያሉ መረጃዎች ከሆነ ፎቶ ላይ እንደምትመለከቱት እግዚአብሔር ቀለል ያለውን አድርጎልኛል ሲል በይፋዊ ፌስቡክ አካውንቱ ላይ እንግዲህ በሆስፒታል አልጋ ላይ ሆነው ያጋራው ምስሎች እንግዲህ ዛሬ ማምሻውን መነጋገሪያ እየሆኑ ይገኛሉ። እንግዲህ ሰይፉ ፋንታሁን ለመቄዶንያ ህንፃ ማሰሪያ 5 ቢሊዮን ብር የሚያወጣ የገቢ ማሰባሰቢያ ቀጥታ የዩቲዩብ ስርጭት መጀመሩ ይታወቃል እና ከዛ ጋርም ተያይዞ እንግዲህ ለወራት ያህል በቀጥታ ስርጭት ገቢ ማሰባሰቢያ ላይ እንደሆነ ይታወቃል። ታዲያ ያ የቀጥታ ስርጭት ረጅም ሰዓት እንደሚወስድ ስለሚታወቅ ምናልባት እዛ ላይ ያጋጠመው የስራ ጫና ሊሆን ይችላል እያሉ ይገኛሉ ብዙዎች። ነገር ግን እሱ ስለ ህመሙ አይነት የገለጸው ነገር የለም። የሚታየው ምስል በአሜሪካ ሆስፒታል አልጋ ላይ ሆኖ እግዚአብሔር ቀለል ያለውን አድርጎልኛል፣ በቀጣይ ሳምንት ወደ ስራ እመለሳለሁ ሲል ነው አስተያየቱን የሰጠው። እንግዲህ ሰይፉ ፋንታሁን በጣም ተወዳጅ የቴሌቪዥን ሾው አቅራቢ ነው። እንግዲህ ተሽሎት በቀጣይ ወደ መደበኛው ስራው እንደሚመለስ እንገምታለን። ሰይፉ ፋንታሁን እንግዲህ ባለፈው ሳምንት ፕሮግራሞቹ ከኢትዮጵያና ከአሜሪካ ነበሩ። ያው የመቄዶንያ ገቢ ማሰባሰቢያ ላይ እንደሆነ ይታወቃል እና የመቄዶንያ የገቢ ማሰባሰቢያ 5 ሚሊዮን ብር አልሞላም። ሰይፉ ፋንታሁን ለበርካታ ዓመታት አሜሪካ እንደመኖሩ ያህል የአሜሪካ የመኖሪያ ፈቃድ አለው እና ብዙ ጊዜ ከኢትዮጵያም ከአሜሪካም ፕሮግራሞችን ያቀርባል። ሲዝን ብሬኮች ሲኖሩ ወይም ለእረፍት በሚሄድበት ጊዜ እዛ ያሉ እንግዶችን በመጋበዝ በፕሮግራሙ ላይ ያቀርባል እና ነገር ግን በዚህኛው ጉዞ ግን በመቄዶንያ ላይ ገቢ ማሰባሰቢያ ስለሆነ አሜሪካ ይሄዳል ተብሎ አልተጠበቀም ነበር እና እንግዲህ አሁን ላይ ወደ አሜሪካ ያቀናበት ባለፈው ሳምንት አሜሪካ ያቀናበትን ምክንያት አሁን ላይ ታውቋል። ምናልባት ካጋጠመው የጤና እክል ጋር ተያይዞ እንደሆነም እየወጡ ያሉ መረጃዎች ይጠቁማሉ። እንግዲህ የህመሙ መንስኤ እስካሁን አልታወቀም። ከዚህ ጋር ተያይዞ አዲስ መረጃዎች ካሉ በቀጣይ የምናቀርብላችሁ ይሆናል። መልካም ጊዜ